የኑሮ ውድነቱን መቋቋም የከበደው ይህ የኢትዮጵያ ሕዝብ ከዛሬ ነገ ሕይወቴ ይቀየራል በማለት ቀን ከሌሊት ሲለፋ ቢገኝም የኢትዮጵያ መንግስት ግን ዳግም በጦርነት መሃል ውስጥ አስገብቶታል። ለዘመናት የልጆቿ ደም ሜዳ ላይ ሲፈስ የከረመው የትግራይ እናት ዛሬም ጭንቀቷ ቀጥሏል። መብቱን ለማስከበር የወጣው የአማራ ወጣት እንደወጣ አልተመለሰም። ዛሬም የኢትዮጵያ እናት ጭንቀት ላይ ናቸው። ዛሬም የትግራይ እናት ምጧ ቀጥሏል። የኑሮ ውድነቱን መቋቋም ያልቻለው የኢትዮጵያ ሕዝብ በግራ በቀኝ ችግሮች ቀጥለውበታል። በኮሪደር ልማት ቤታቸው የፈረሱ ብዙሃኖች ዛሬ ደግሞ ለጦርነት ልጆቻቸው ተቀምተዋል። በቃ አበቃ፣ ልጄ ወግ ማድረግ ያሳየኛል እያለች ከዛሬ ነገ እየጠበቀች የምትገኘው የትግራይ እናት በልጆቿ ላይ ዳግም ጦርነት ታውጆባታል። በውስኪና በቮድካ እየተራጩ የኢትዮጵያን ወጣት ደም እንደ ጉድ ማፍሰሱን ቀጥለውበታል። ዛሬም ለጦርነት ተነስ ውጣ ብለው ወጣቱን አስጨንቀውታል።